ሰላም ሰላም ውድ ቤተሰቦች እንደምን ቆያችሁኝ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ሁላችሁም ባላችሁበት ሰላማችሁ ይብዛ። እንግዲህ ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ግቡ። ዛሬ ደግሞ ብሎ ይቀጥላል ትላላችሁ፣ ግን ቆይዋ ቪዲዮ ከለቀኩኝ ምክንያቱም አልተመቻቸኝም። እውነት ለመናገር በጣም ቢዚ ነኝ። ምክንያቱም ያው ለምንድን ነው አይመችም እውነት ለመናገር ማለት ነው። ያው ሁሌ ውጭ ስለምውል ከዛ ደግሞ መጥቶ ደግሞ ኤዲት ማድረጉ ምናምን ነገር መቆራረጡ ጊዜና ሰዓት ስለሚፈጅ እኔ ደግሞ በጣም እመጣለሁ፣ ይደክመኛል። በቃ መተኛት ነው ስለሚደክመኝ ማለት ነው። እውነት ለመናገር ነው የምላችሁ። ስልኩንም በእጄ እንደያዝኩት ሰው ቤትም ከሆንኩኝ ማለት ነው ስልኩን በእጄ እንደያዝኩት እኔ እዚህ ብሌ ነው የምተኘው ከድካሙ አንፃር ማለት ነው። ያው ከልጆች ጋር ስለምሯሯጥ በጣም ነው የሚደክመኝ። እና አንዳንዴ ራሱ ቤት መዋል ራሱ እውነት ነው የምላችሁ ናፈቀኝ። ሁሌ መውጣት እንደዚህ ያስጠላል እንዴ በነገራችን ላይ። እና እኔ ደግሞ ሁሌ ስለምወጣ በቃ አልኳችሁ ድካሙን አልቻልኩትም። በየቀኑ ስለሆነ እኔ በቃ ውጭ ደስ የሚለኝ እውነት ለመናገር ዛሬ ከወጣው ነገ እረፍት ከዛ ደግሞ እንደዛ በቃ እያሳለስን ስወጣ ነው እንጂ ደስ የሚለኝ እንዲህ በተደጋጋሚ ተከታታይ ኧረ በጣም ነው የሚቀመጠው። እኔ እንጃ እንዴት ልበላችሁ። በቃ ሰውነታችሁ ድቅቅ ነው የሚለው እውነት ለመናገር ማለት ነው። ምክንያቱም ያው ታውቃላችሁ ሀዲቃ ለሀዲቃ ስለሆነ እና ይሄ ፓርክ ለፓርክ ስለሆነ የምንሄደው ማለት ነው። አንዴ አፈሩ ቦታ ይወስዱናል፣ አንዳንዴ ደግሞ እንደዚህ አይነት ቦታ ይሄም በነገራችን ላይ አፈራለሁ እና እንደዛ እንግዲህ እንደምታዩኝ እኔ ራሱ አሁን ይሄ ቪዲዮ ከቀረጽኩት ቆይቷን፣ ግን ስልኩ ሞልቶ ኤዲት ለማድረግ ራሱ በቃ እንዴት ኤዲት ላደርገው ስልኬ እምቢ አለ ማለት ነው። ፉል ሆነ እውነት ነው የምላችሁ እንጂ ከተቀረጸ ራሱ ቆይቷኔ ማለት ነው። ግን በዚህ ያልኩት በቃ ኤዲት ሊሆን አልቻለም ማለት ነው። ሲቀጥል ደግሞ ልጆች ገብተውበት ስለነበረ ስንት ቪዲዮ ደልቻለሁ፣ ስንት ህፃናቶችን እንደዚህ እየቆረጥኩ አውጥቻለሁ ማለት ነው። ብቻ አስቸጋሪ ነው እውነት ለመናገር። እንደው ለመቅረጽ ራሱ አንዳንዴ አይመችም። ያው ለመቅረጽ እንግዲህ ብቻችሁን መሄድ ነው ያለባችሁ ማለት ነው። እና በጠዋት ሄዳችሁ ቀረጽ አድርጋችሁ የምትመለሱ ከሆነ እንጂ ይሄ ሁሉም ከመጣ በኋላ ልቅረጽ ብትሉ በቃ ልጆቹ አያስቀርጿችሁም ማለት ነው። እና እዚህ ጋር እንደምታዩን ያው ፓርክ ነው ያለነው እና እዚህ ጋር ደግሞ ያው ክታር ገብተን ይሄ እንግዲህ በክታር እየሄድን ነው ማለት ነው። እና ሁሉም ደስ ብሏቸው ብታው ክታሩ ሁሉን ያው ፓርክ ነው ያዞረን ያስጎበኘን ማለት ነው። እና ደስ ይል ነበር። ሙሉን ብታዩት ራሱ ደስ ይል ነበር። ግን ደግሞ ያው ልጆች ምናምን ገብተው ስለነበሩ ግዴታ ቆርጬ ማውጣት አለብኝ ማለት ነው። እና እሱን አወጣው እና ያ ስለተቆረጠለት ቪዲዮ በጣም አነሳ በሉት እንጂ እኔ ስቀርጸው ግን አበዛዝልናቸው አልችልም። እና ስልኬን ጥቅጥቅ አድርጎ ነው የሞላው ራሱ ማለት ነው። ግን ደግሞ ኤዲት ስታደርጉ ደግሞ ብዙ ነገር ይወጣለታል። እና ብቻ እንደዛ ነው። እና ፓርኩ ነው ይሄን ይመስላል። ፓርኩ ያው እንደምታዩት ሰው ያው እዚህ ጋር ፈራፈር ቦታ ነው። እና እዚህ ጋር ደግሞ እንግዲህ የሚጠባብሱት ስጋውንም ምኑንም ዶሮውንም የሚጠባብሱት አፈራፈር ላይ ይቀመጣሉ። ምግብ ጃይዝ አድርገው የሄዱት ደግሞ እዛ አረንጓዴው ላይ ይቀመጣሉ ማለት ነው። እና በጣም ይሄ ፓርክ ወይም ይሄ ሀዲቃ በጣም ትልቅ ነው እውነት ለመናገር። አጠላለቁ ልነግራችሁ አልችልም። እውነት ህፃን ካጠፋን አስቡ ወይኔ የሚገኝ ራሱ አይመስልም። በጣም ሲበዛ ትልቅ ነው ማለት ነው። እና እንትን ነው መሽረፍ ዱባይ ነው። መሽረፍ ሀዲቃ የሚባለው ይሄ ማለት ነው። እና በጣም የምወደው ሀዲቃ ነው በነገራችን ላይ። ብዙ ጊዜ እንሄድበታለን መዋኛ ምናምን ሁሉ አለው። እና በጋ ሲሆን ደግሞ ያው እዛ ሄደን እንዋኛለን ምናምን ነገር እና ብቻ ደስ ይል ነበረ። እና ያው የሚያሳልፍም ጊዜ አሳልፈን የመጣነው ድካሙ እንዳለ ሆኖም ደግሞ ደስ የሚል ጊዜም አለው ማለት ነው። እና እንደዚህ እያደረግን ዘና ብለን ፈታ ብለን ደግሞ ብዙ ጊዜ ስለሆነ እዚህ ቦታ ከሄድኩኝ ቆይቼ ነበርና እዚያ በመሄድ የራሱ በጣም ነው ደስ ያለና እዚህ ጋር ምግብ ጃይዝ ያደረጉት እዚህ ጋር ይቀመጣሉ። እኛ ደግሞ ክታራችን እንደዚህ እየዞርን ነው የምንገኘው ማለት ነው።
እና ክታሩ ራሱ በጣም ደስ ይላለኝ። በቃ ጭፈረው ልነግራቸው አልችልም። ልጆቹ በቃ ትልልቆቹ ራሱ ወይኔ ሲጮሁ ሲጮሁ እልል እያሉ ማለት ነው። ምንድነው ደግሞ ባይ ባይ እያሉ ወይኔ ድምፃቸው ራሱ አትጠይቁኝ። እና እኔ ደግሞ ዝም ብዬ ነበር ስስቅ የነበረው ማለት ነው። እና ብቻ ደስ ይላል እላችኋለሁ ውዶቼ። እና እናንተም ሀሳብ አስተያየታችሁን ደግሞ አስቀምጡልኝ ኮሜንት ላይ አበረታቱኝ። ላይክ ሸር እያደረጋችሁ ላይክ እንዳትረሱ ቤተሰብ። እስኪ በላይክ ድጋፋችሁን አሳዩኝ። ሀሳብ አስተያየታችሁን ደግሞ ከተመቻችሁም ደግሞ ካልተመቻችሁም እውነት ሀሳባችሁን አጋሩኝ። ምክንያቱም እኔ እፈልጋለሁ እናንተን ሀሳብ እናንተን ኮሜንት ድጋፋችሁን ሁሉን ነገር በቃ የምትሉኝን ያው እቀበላለሁ ማለት ነው። እና ከተመቻችሁም ያልተመቻችሁም ሁላችሁም ያው ሀሳብ አስተያየታችሁን አስቀምጡልኝ ኮሜንት ላይ። ግን ደግሞ ደስ እንደሚላችሁ ተስፋ አለኝ። ምክንያቱም ያው እንደዚህ ቦታዎችን ራሱን ማየት በጣም ያስደስታል። ያው ብዙ ተመጣጣኝ ባይሆንም ማለት ነው እንደሌሎቹ። ግን ደግሞ እኔ ደግሞ እንግዲህ በቻልኩት አቅም አቅሜ በፈቀደው እንደዛ እያደረኩ ነው የቻልኩትን ያክል። ያው ታውቃላችሁ ያው ልጆች ስላሉ ልጆች አስቸጋሪ ናቸው። ፓርክ ደግሞ እንግዲህ ህፃናት ብቻ ነው የሚሆነው እና ብቻ ብዙ ነገር ነው መስዋዕት አድርጋችሁ እውነት ለመናገር ቪዲዮ የምትቀርጹት በተለይ እንደኛ አይነቱ ማለት ነው። እና ያው ያ ምክንያት ሁሉ ስላለ ያው እንግዲህ ሙሉውን ፐርፌክት ባይሆንም ደግሞ ግን እኔ ደግሞ የቻልኩትን በዚህ መልኩ ቀርጫለሁኝ ማለት ነው። ቭሎጌንን ውሎዬን ነው የማሳያችሁ። እኔ ምን ሳደርግ እንደዋልኩ ውሎዬ ምን እንደሚመስል እሱን ነው የማሳያችሁ በትንሹ ያው ቅንጭብ እያደረኩ ማለት ነው። እና እንግዲህ ውሎዬም ወይም ደግሞ በቃ የቀን ውሎ ይህንን ይመስል ነበረ። እንግዲህ አሁን ላይ ያው ቅዝቃዜ እንደመሆኑ መጠን በቃ ውሎዬ ይህን ነው የሚመስለው ማለት ነው። ምክንያቱም ያው እንደዚህ ቦታ ለቦታ መዘዋወር ዛሬ አንዱ ጋር ከሄዳችሁ ነገ አንዱ ጋር እንደዛ ያው ነው እየቀያየርን ነው የምንውለው ማለት ነው። እና ብቻ ያው እንዳልኳችሁ ነው መደሰትም አለ መድከምም አለ። ያው እንደዛ ይላነኝ ይቀጥላል ማለት ነው። እና ይሄንን ይመስል ነበረ ብሎጋችን። እንደሚመቻችሁ ያው እንግዲህ ተስፋ አለኝ ብዬ አስባለሁ። ግን እኔ እንጃ ደግሞ ሊመቻችሁም ላይመቻችሁም ይችላል የኔ ውዶች። ግን እኔ ዋናው ነገር የምፈልገው ሀሳባችሁን እንድታጋሩኝ በሀሳብ እንድታገዙኝ እንዲሁም ደግሞ ያው ቻናሌ ደከምከምም ስላለ ያው እሱ ላይ ያው ሰፖርት እንድታደርጉኝ እፈልጋለሁ። እገዛችሁን ምናምን ነገር እፈልጋለሁ። እኔውና እዚህ ደግሞ በሌላ ቀን ትላላችሁ ብዙም አልቀረስኩ ያው አልተመቸኝም። ግን ያው እንዲህ ቀንጨብ አድርጌላችኋለሁ። እና እዚህ ያው ውሃ ዳር ልሄድ ነው። ልጆች በጣም ያስቸግራሉ እንደምታዩት አስፋልት ዳር ነው። እዚህ ጋር ውሃ ነው ያለው። እና ልጆቹ እዚህ ጋር ደግሞ በጣም ከምላችሁ ነበረ እያስቸገሩኝ ማለት ነው። ምክንያቱም የኔ ደግሞ በጣም ህፃን ስለሆኑ ማለት ነው በጣም ውሃ ይወዳሉ። ውሃ ውስጥ መሄድ አስፋልት ላይ መሄድ ወይኔ አትጠይቁኝ ማለት ነው። እና ሁለቱም ይሄ ቦታ ያው ቦታው ጥሩ ነው። በእርግጥ ያው ልጅ ለሌለበት ማለት ነው። ግን ልጅ ላለው ሰው ደግሞ በጣም አዳጋች ነው። ለምን ብትሉ ያው እንደምታዩት ነው ባህሩም ከዛ ደግሞ እንደምታዩት ይሄ ጭቃውም ብቻ ሁሉም ነገር ከባድ ነው ማለት ነው። እና ልጁ እኔ ራሱ ሄዶ